ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? የአልማዝ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ ኑሮ እንዴት ይዟችኋል? እየበረታችሁ ነው ወይ? ይሄ ሙቀት ጋር እህቶቼ እኔ ጋር ተመስገን ነው። እንግዲህ ዛሬ ውሎዬን ምሳ እንዴት እንደሰራሁ ነው የምነግራችሁ። መገልገል ወይም ጥብስ ይባላል በእኛ በሀገራችን። መገልገል ወይም ጥብስ ይባላል በእኛ በሀገራችን ቤተሰቦቼ። እና እንግዲህ የምታበረታቶኝ እህቶች 91 ሰብስክራይብ ገብቻለሁ። በጣም ነው የገረመኝ፣ ደስ ነው ያለኝ። አይዞሽ የምትሉኝ የምታበረታቱኝ እህቶቼ በጣም ነው የማመሰግነው ከልብ። በጣም በጣም ኑሩልኝ፣ ከፍ በሉልኝ። እኔን ሰብስክራይብ ያደረጋችሁትን እጃችሁን ፈጣሪ ባርኮ ቀድሶ ሰርታችሁ የምትለወጡበት ያድርግልኝ። ቅዱስ ገብርኤል ይታደጋችሁ። እኔም ቃል አለኝ እህቶቼ፣ ይሄን እኔም አታሳፍሩኝም ብያለሁ እህቶቼ። ይሄን ዩቱብ 1000 ሰብስክራይብ ገብቶ ዩቱብ መዝግቦልኝ፣ ከዛ እኔ ደግሞ እህታችሁ ለቅዱስ ገብርኤል እንደው ብሎት ፈጣሪ ገንዘብ ካፈራ ግማሽ ገንዘብ ለሱ ላስገባ ቃል ገብቻለሁኝ። እስተትሳስ ገብርኤል ደግሞ እህታችሁን አታሳፍሯትም፣ እዛው ታደርሱልኛላችሁ ብዬ አስባለሁ። ስደት እህታችሁ ነኝ። አበረታቱኝ እህቶቼ፣ አበረታቱኝ። እመወዳችሁ እማከብራችሁ እንደ እኔ በሰው ሀገር ያላችሁ እህቶቼ አበረታቱኝ። እስካሁንም ያበረታታችሁኝ፣ ቀጣዩም የምታበረታቱኝ ከልብ ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም አድርጎ ለሀገራችን ያብቃና፣ የሀገራችን በቤታችን በድጃችን ለሰላም ያብቃና። የነበር የምናወራ ያርገን ፈጣሪ። ሙስሊም እህቶችን በዱዓ ክርስቲያን እህቶችን በጸሎት ለሀገራችን እንዲያበቃና ጸሎታችንን ዱዓችንን መርሳት የለብንም እህቶች። እና ዛሬ እንግዲህ መገልገል ነው በአረብ ሀገር የሚባለው፣ መቼም ታውቁታላችሁ። በእኛ ሀገር ደግሞ ጥብስ ነው የሚባለው። እና እሱን እኔ እህታችሁ ባለሙያ ነኝ ስላችሁሳ እንዲህ ቀላል 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 ባለሙያ አትሉም እናንተ? እንደዛ ነው። እና ሰራሁኝ ዛሬ እላችኋለሁ ውዶቼ። ይህንን እስከ ግብአቱ ነው፣ እስከ ግብአቱ እንግዲህ ታርም ያለው ከበፊቱ ቪዲዮ። አሁን ትክክለኛ ግብአቱን እየሰራሁ ነው። ያው እዛው እየሰራሁ ይሄንን እያልኩ ድምፄን እንዳላስገባ በቪዲዮ ታውቁታላችሁ። ኩሽና ቤት መርሆው ቴሌቪዥኑ በቃ በጣም ሶት አለ እና ለዛ ነው ድምፁ በጣም ይጮሃል። ለዛ ነው እህቶቼ ላብራራላችሁ ብዬ እና እንግዲህ እንደምትወዱትም አምናለሁኝ። ከወደዳችሁት ደግሞ ሌላም ጥያቄ ካላችሁ በአስተያየት አሳውቁኝ። የማስተካክለው ነገር ካለ የኔ ወዶች እና የምትፈልጉትም ነገር መጠየቅ ትችላላችሁ። ያው በትዕዛዝም ብሰራ በትዕዛዝ ነው እርግጥ የምሰራው፣ በሚፈልጉትን ሰዓት ማለት ነው። በትዕዛዝ ነው የምሰራው። ግን እንዲህ አጋጣሚ ሆኖ የምትጠይቁኝ ጥያቄ አንድ ቀን ትዕዛዝ ይሆናል ብዬ አስባለሁኝ። እኔም የማስተካክለው ነገር ካለ እህታችን ይሄን አስተካክል ይበሉኝ። እንግዲህ ከጎኔ እንዳትለዩኝ፣ ኮሜንት ጻፉልኝ። አስተያየታችሁን የፈለጋችሁትን አስተያየት የፈለጋችሁትን ነገር ማለት ትችላላችሁ የኔ ውዶች። አበረታቱኝ እላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ሰላማችን በያለንበት ብዝዝት ይበልልኝ። በጣም ነው የማመሰግነው ከልብ። ደግሞ የምታበረታቱኝ ቅጣጥን ዩቱበሮች አላችሁ። በጣም ነው እንግዲህ ስማቸውን ከዚህም ቀደም ዘርዝር ያለሁኝ። አሁንም ያው ናቸው፣ አልተለዩኝም። ሸር እያረጉ ነው በዩቱባቸው እንዲንቀሳቀስልኝ። በጣም ነው ከልብ የማመሰግነው ከልብ
እህቶችም አላችሁ በኩዌት፣ በዱባይ፣ በሳውዲ፣ በኳተር። አረ ምንም ዘርዝሬ አታልቁም የኔ እህቶች። በጣም ክበሩልኝ። አመሰግናለሁኝ። በጣም ነው የማመሰግነው። በጣም በጣም ከልብ መቤቴን በጣም ነው የማመሰግነው። ሙስሊም እህቶቼ የሀያት ምንድን ነው እሱ ቴሌግራም ግሩፕ በጣም ነው የማመሰግነው ለምትሰጡኝ አስተያየት፣ ለደህንነታችሁ፣ ለጥሩነታችሁ አስተያየታችሁ በጣም ነው የሚያበረታው። በእውነት እንዲሁ ያላቅም በላይ ነው የሚያሰራው። የሰው ልጅ አስተያየቱ እንደዛ ሲሆንለት ሞራን ጋር ነው የሚሰራው እና በጣም ነው የማመሰግነው ካልን በጣም በጣም እህቶቼ ኑሩልኝ፣ ከፍ በሉልኝ። የልባችሁን ማሻት እሱ ይፈጽምላችሁ። ለሀገራችንና ያብቃን። ሰላም እደሩልኝ ባይ። በጣም ነው የምወዳችሁ። ሰላም ሰላም፣ ውድ ተመልካቾቼ እንዴት ናችሁ? የአልማዝ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ ኑሮ እንዴት ይዟችኋል? እየበረታችሁ ነው ወይ? ይሄ ሙቀት ጋር እህቶቼ እኔ ጋር ተመስገን ነው። እንግዲህ ዛሬ ውሎዬን ምሳ እንዴት እንደሰራሁ ነው የምነግራችሁ። መገልገል ወይም ጥብስ ይባላል በእኛ በሀገራችን። መገልገል ወይም ጥብስ ይባላል በእኛ በሀገራችን ቤተሰቦቼ። እና እንግዲህ የምታበረታቱኝ እህቶች 91 ሰብስክራይብ ገብቻለሁ። በጣም ነው የገረመኝ፣ ደስ ነው ያለኝ። አይዞሽ የምትሉኝ የምታበረታቱኝ እህቶቼ በጣም ነው የማመሰግነው ከልብ። በጣም በጣም ኑሩልኝ፣ ከፍ በሉልኝ። እኔን ሰብስክራይብ ባደረጋችሁትን እጃችሁን ፈጣሪ ባርኮ ቀድሶ ሰርታችሁ የምትለወጡበት ያድርግልኝ። ቅዱስ ገብርኤል ይታደጋችሁ። እኔም ቃል አለኝ እህቶቼ፣ ይህን እኔም አታሳፍሩኝም ብያለሁ እህቶቼ። ይህን ዩቱብ 1000 ሰብስክራይብ ገብቶ ዩቱብ መዝግቦልኝ ከዛ እኔ ደግሞ እህታችሁ ለቅዱስ ገብርኤል እንደው ብሎት ፈጣሪ ገንዘብ ካፈራ ግማሽ ገንዘብ ለሱ ላስገባ ቃል ገብቻለሁኝ። እስተትሳስ ገብርኤል ደግሞ እህታችሁን አታሳፍሯትም፣ እዛው ታደርሱልኛላችሁ ብዬ አስባለሁ። ስደት እህታችሁ ነኝ። አበረታቱኝ እህቶቼ፣ አበረታቱኝ። እመወዳችሁ እማከብራችሁ እንደ እኔ በሰው ሀገር ያላችሁ እህቶቼ አበረታቱኝ። እስካሁንም ያበረታታችሁኝ፣ ቀጣዩም የምታበረታቱኝ ከልብ ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም አድርጎ ለሀገራችን ያብቃን። የሀገራችን በቤታችን በድጃችን ለሰላም ያብቃን። የነበር የምናወራ ያርገን ፈጣሪ። ሙስሊም እህቶችም በዱዓ ክርስቲያን እህቶችም በጸሎት ለሀገራችን እንዲያበቃና ጸሎታችንን ዱዓችንን መርሳት የለብንም እህቶች። እና ዛሬ እንግዲህ መገልገል ነው በአረብ ሀገር የሚባለው፣ መቼም ታውቁታላችሁ። በእኛ ሀገር ደግሞ ጥብስ ነው የሚባለው። እና እሱን እኔ እህታችሁ ባለሙያ ነኝ ስላችሁሳ እንዴ ቀላል 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 ባለሙያ አትሉም እናንተ? እንደዛ ነው። እና ሰራሁ ዛሬ እላቸዋለሁ ውዶቼ። ይህንን እስከ ግብአቱ ነው፣ እስከ ግብአቱ እንግዲህ ታርም ያለው ከበፊቱ ቪዲዮ። አሁን ትክክለኛ ግብአቱን እየሰራሁ ነው። ያው እዛው እየሰራሁ ይህንን እያልኩ ድምፄን እንዳላስገባ በቪዲዮ ታውቁታላችሁ። ኩሽና ቤት መርሆው ቴሌቪዥኑ በቃ በጣም ሶት አለ እና ለዛ ነው ድምፁ በጣም ይጮሃል። ለዛ ነው እህቶቼ ላብራራላችሁ ብዬ እና እንግዲህ እንደምትወዱትም አምናለሁኝ። ከወደዳችሁት ደግሞ ሌላም ጥያቄ ካላችሁ በአስተያየት አሳውቁኝ። የማስተካክለው ነገር ካለ የኔ ወዶች
እና የምትፈልጉትም ነገር መጠየቅ ትችላላችሁ። ያው በትዕዛዝም ብሰራ በትዕዛዝ ነው እርግጥ የምሰራው በሚፈልጉትን ሰዓት ማለት ነው። በትዕዛዝ ነው የምሰራው። ግን እንዲህ አጋጣሚ ሆኖ የምትጠይቁኝ ጥያቄ አንድ ቀን ትዕዛዝ ይሆናል ብዬ አስባለሁኝ። እኔም የማስተካክለው ነገር ካለ እህታችን ይሄን አስተካክል ይበሉኝ። እንግዲህ ከጎኔ እንዳትለዩኝ፣ ኮሜንት ጻፉልኝ። በቃ አስተያየታችሁን የፈለጋችሁትን አስተያየት የፈለጋችሁትን ነገር ማለት ትችላላችሁ። የኔ ውዶች አበረታቱኝ እላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ሰላማችን በያለንበት ብዝዝት ይበልልኝ። በጣም ነው የማመሰግነው ከልብ ደግሞ የምታበረታቱኝ ቅጣጥን ዩቱበሮች አላችሁ። በጣም ነው እንግዲህ ስማቸውን ከዚህም ቀደም ዘርዝር ያለሁኝ አሁንም ያው ናቸው፣ አልተለዩኝም። ሸር እያረጉ ነው በዩቱባቸው እንዲንቀሳቀስልኝ። በጣም ነው ከልብ የማመሰግነው። ከልብ እህቶችም አላችሁ በኩዌት፣ በዱባይ፣ በሳውዲ፣ በኳተር አረ ምንም ዘርዝሬ አታልቁም የኔ እህቶች። በጣም ክበሩልኝ። አመሰግናለሁኝ። በጣም ነው የማመሰግነው። በጣም በጣም ከልብ መቤቴን በጣም ነው የማመሰግነው። ሙስሊም እህቶቼ የሀያት ምንድነው እሱ ቴሌግራም ግሩፕ በጣም ነው የማመሰግነው ለምትሰጡኝ አስተያየት፣ ለደህንነታችሁ፣ ለጥሩነታችሁ አስተያየታችሁ በጣም ነው የሚያበረታው። በእውነት እንዲሁ ያላቅም በላይ ነው የሚያሰራው። የሰው ልጅ አስተያየቱ እንደዛ ሲሆንለት ሞራን ጋር ነው የሚሰራው እና በጣም ነው የማመሰግነው ካልን በጣም በጣም እህቶቼ ኑሩልኝ፣ ከፍ በሉልኝ። የልባችሁን ማሻት እሱ ይፈጽምላችሁ። ለሀገራችን ያብቃን። ሰላም እደሩልኝ ባይ። በጣም ነው የምወዳችሁ።